ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከክፋት ቴሌቪዥን የሳቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። አጫጭር ዘገባዎችን በቅድሚያ አራተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻና የማርበርግ ቫይረስ በሽታን ለመከላከልና ለመቆጣጠር ያለመ መድረክ ከክልሉ 6 ዞኖች የተውጣጡ የሃይማኖት አባቶች ከሚዲያና ህዝብ ግንኙነት ባለሙያዎች ጋር በዳውሮ ዞን ተርጫ ከተማ ምክክር ተደረገ። በመድረኩ የተገኙት የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም የሚዲያና የሃይማኖት ተቋማት የክትባት ዘመቻው ውጤታማ እንዲሆን በፖሊዮ በሽታ አስከፊነት ላይ በቂ ግንዛቤ ይዘው ህብረተሰቡን ማንቃት እንዳለባቸው አሳስበዋል። የቢሮ ኃላፊ አክለውም በፖሊዮ ክትባት ዙሪያ የሚነሱ ሐሰተኛ መረጃዎችን ሚዲያውም ሆነ ሌሎች ባለድርሻ አካላት መከላከልና አንድም ህፃን ሳይከተብ እንዳይቀር መስራት እንዳለባቸው አስገንዝበዋል። ከታህሳስ 3 ጀምሮ በሚካሄደው አራተኛ ዙር የፖሊዮ ክትባት ዘመቻ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 597731 ህፃናት እንደሚከተቡም ገልጸዋል። ከዚህ አሃዝ ውስጥ 222585 ህፃናት ከካፋ ዞን በክትባቱ ተደራሽ የሚደረጉ ናቸው። የግንዛቤ ማስጨበጫውን ጽሑፍ ያቀረቡት የክልሉ የህብረተሰብ ጤና ድንገተኛ አደጋዎች ቅኝትና ምላሽ ዳይሬክተር አቶ ተስፋጽዮን ተረፈ ናቸው ሲል ከስፍራው የዘገበው ባልደረባችን ክፍል ያለሙ ነው። በዳውሮ ዞን በግብይት ወቅት ደረሰኝ ባለመቁረጥ ገቢን በመሰወር 8 የንግድ ተቋማት ላይ እርምጃ መውሰዱን የክልሉ ገቢዎች ቢሮ አስታወቀ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ገቢዎች ቢሮ በዳውሮ ዞን በግብይት ወቅት ደረሰኝ በማይቆርጡና ገቢን በሚሰውሩ 8 የንግድ ተቋማት ላይ እርምጃ መውሰዱን ገልጿል። በገቢዎች ቢሮ የግብር ህግ ተገዥነት ዘርፍ በተደረገው ድንገተኛ ኦፕሬሽን በክልሉ ዳውሮ ዞን በተርጫ ከተማ 5 በዋካ ከተማ 2 እንዲሁም በገሳ ከተማ 1 የንግድ ድርጅት በድምሩ 8 የንግድ ድርጅቶች የመንግስትን ግብር በመሰወርና ያለደረሰኝ ግብይት በመፈጸማቸው እርምጃ ተወስዶባቸዋል። በዚህም ያለደረሰኝ ግብይት በመፈጸም ተሳታፊ የነበሩ የንግድ ድርጅት ባለቤቶችና ሰራተኞች በቁጥጥር ስር ውለው ምርመራ እየተደረገባቸው ይገኛል። በግብይት ወይም በአገልግሎት ሸመታ ወቅት ደረሰኝ ቀርቦ የማይቆርጡ ተቋማት ላይ የተጀመረው እርምጃ ተጠናክሮ እንደሚቀጥል የገለጸው የክልሉ ገቢዎች ቢሮ ነው። በቀጣይ ህብረተሰቡ ለሚጠቀምባቸው ማናቸውም አገልግሎት ሆነ ግብይት በደረሰኝ እንዲፈጽምና ደረሰኝ የማይሰጡ የንግድ ወይም አገልግሎት ሰጪ ተቋማትን ለሚመለከታቸው የመንግስት አካላት ጥቆማ በመስጠት የክልሉን የልማትና የብልጽግና ጉዞ ለማረጋገጥ ሁሉም የብድር ድርሻውን እንዲወጣ ቢሮ ጥሪ አቅርቧል። መረጃው የክልሉ ገቢዎች ቢሮ ነው። ወደ ዝርዝር ዘገባዎች ስናልፍ በኢትዮጵያ ቀይ መስቀል ማህበር የካፋ ዞን ቅርንጫፍ ጽህፈት ቤት የ2017-18 መደበኛ ጉባኤውን አካሄደ። በጉባኤው የማህበሩን የውስጥ ገቢ ማሳደግ በሚቻልበት ሁኔታ ላይ አቅጣጫ መቀመጡ ተገልጿል። ዘገባው የናስር ተማም ነው። ምህረት ማሙት አቅርባለች። በዚህ ዙሪያ ያነጋገርናቸው ተሳታፊዎች በሰጡት አስተያየት የቀረበው ሪፖርት ግልጽና አካታች መሆኑን ገልጸው የሚከተለውን ሀሳብ ሰንዝረዋል። ቀይ መስቀል ማህበር ያው እኛ ጋር ከተመሰረተ ጊዜ ጀምሮ ከ2010 ጀምሮ ያው እንቅስቃሴ ሲያደርግ ቆይቷል። አሁን የ2016 እና 17 ሪፖርት ያው በስራ አስኪያጁ ቀርቧል። ሪፖርቱ ግልጽ ነው። እኔ እንደተረዳሁት ሪፖርቱ ግልጽ ነው። ያው ሁሉን ነገር ያቀፈ ተጠያቂነትም እንዳለበት ገለልተኛ ሆኖ አሳታፊ ሆኖ ግልጸኝነት ባለ አሰራር መስራት እንዳለበት በዝርዝር የተቀመጠ ነው። እኛም አዳምጠን ሌሎችንም ለማስረዳት ለኛም ምቹ የሆነ ሪፖርት ነው ቀረበ ነው ብዬ ማስበው። ሪፖርት አቅራቢውን እኔ ራሱ እዛው በውስጥ እያመሰገንኩ ነው ያለው። ለምን የተሰሩ ስራዎችን ካየን ችግሮችን ከለየን ወደ ታች ገብቶ ደግሞ ለማሳወቅም ለኛም ምቹ ሁኔታ ስለሆነ በዝርዝር የቀረበ ሪፖርት ግልጽ ነው የሚል አስተያየት ነው ያለኝ። የተዘጋጁት ነገሮች ስላለ ይሄን ደግሞ ሪፖርት ላይ መቅረብ ያለበት ቀጣይ አቅጣጫ ላይ ወጣቱን ያሳተፈና ህብረተሰቡን ያሳተፈ የአባሉን ቁጥር በዛ ብሎ ቢቀርብ ያው ለህዝብም ለአገርቶም ይጠቅማል የሚል ሐሳብ አለኝ። መስቀል የሚሰራው ሰባዊ ተግባር ላይ ነው። ምን የሚባል ነገር አለ? በወጣትነት ወይም በጉብዝና ወራት ነው አይደለ? ብዙ ነገሮችን መስራት የምትችለው ወጣትነቱ አለ፣ ጉልበቱ አለ። ደግሞ መልካም ማድረጉን የምትሰራበት መንገድ ያስፈልጋል አይደለ? በዛ ልክ ቀይ መስቀል የወጣትነት የመስራት አቅምህን የምታሳይበት
አይምሮህን ደግሞ በሰባዊ ተግባሮች ስራ ላይ ሌላ ቦታ ውጣ ውረድ ላይ አሳልፈክ ሰባዊ ተግባር ሲሰራ ሰባዊ አይምሮ ረፍት አይደለም የሚሰጠው ሶ እነዚህ ነገሮች እንዳጠቃላይ ቀይ መስቀል ላይ ብገባ ጊዜን ብሰጥ ብሰራ የሚለውን ነገር ከውስጥ ተነሳሽነት እንዲኖረኝ አደረገ ቀይ መስቀል ላይ በበጎ ፍቃድ አገለግላለሁ ማለት ነው ማንኛውም ሰው ሲኖር በየትኛውም የኑሮ ዘባይ ላይ ሰባዊነት የሚባል ነገር ይመጣል ለምሳሌ ቀይ መስቀልም አሁን በየቢሮ ብትሄድ ደሞዝተኛው ማንኛውም ሰው አባል ነው በቀይ በኢትዮጵያ ደረጃም ሆነ በከፋ ዞንም ስትሄድ አባል መሆን ግዴታ ነው ምክንያቱም በጎነት ለራስ ስለሆነ የትኛውንም ሰባዊ ድጋፍ ለማድረግ በጎነት ያስፈልጋል ከውስጥ መነሳሳት የግድ ስለሆነ ያው በዛ ተነሳሽነት በጎ ፈቃደኛ ሆኛለሁ የከፋ ዞን ቀይ መስቀል ቅርንጫፍ ጽህፈት ቤት ኃላፊ አቶ መንግስቱ መንገሻ በበኩላቸው ስለ ማህበሩ አጠቃላይ እንቅስቃሴና ውጤት ዙሪያ አብራርተው በዚህ ረገድ ባለድርሻዎች እንዲሳተፉ ጥሪ አቅርበዋል እንግዲህ ዛሬ የተጠራው በቀይ መስቀል አሰራርና አደረጃጀት መመሪያ መሰረት ጠቅላላ ጉባኤ የሚባለው ነው ጠቅላላ ጉባኤ የሚባለው ደግሞ ትልቅ ውሳኔ ሰጪ ነው ቦርዱም ብራንቹም ከዚህ በታች ነው ከዚህ ጉባኤው በታች ነው ይሄ አራት አላማን ይዞ የሚወያይ ነው አንዱ ያለፈውን አፈጻጸም ይገመግማል ሁለተኛ የተሰሩ ስራዎችን ገምግሞ አቅጣጫ የሚያስቀምጥ ነው አጠቃላይ የአመራር ስርዓቱን ገምግሞ የሚያጠናክር ነው ስለዚህ ከዚህ አንፃር የምትጠበቀው ምንድነው አፈጻጸሙን ገምግሞ ጥንካሬውን ለይቶ ጥንካሬው በጥንካሬው እንዲቀጥል ጉለቱ ደግሞ ርብርብ እንዲደረግ የሚወሰንበት ነው የሚል ሐሳብ አለኝ በቀጣይ ለሚከናወኑ የ90 ቀናት ተግባራት ውጤታማነት መዝጋትና ተጨባጭ ለውጥ ማምጣት እንደሚገባ የከፋ ዞን አስተዳደር አሳሰበ የዞኑ ዋና አስተዳዳሪ አቶ እንዳሻው ከበደ የወረዳዎችና ከተማ አስተዳደሮች አመራሮች ጋር የ90 ቀናት ግብ ስምምነት ተፈራርመዋል ቤተልሔም እምሩ ተጨማሪ አላት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ግብ ስምምነት በተፈራረሙበት ወቅት እንደገለጹት ጠባቂነትን በማስወገድ የመፍጠርና የመፍጠን መርሆችን በመከተል መስራት ያስፈልጋል ብለዋል። በ90 ቀናት የሚከናወኑ ተግባራት የ2017 ዓመተ ምህረት አፈጻጸም መነሻና በአመራር ስልጠና የተሰጡ ተልዕኮችን በማከል የተዘጋጀ እንደሆነ አስረድተዋል። ትኩረቱ በማህበራዊ ፖለቲካዊና ኢኮኖሚያዊ ዘርፎች የህዝብ ተጠቃሚነትን ለማረጋገጥ ስለሆነ በቁርጠኝነት መስራት እንደሚገባ ገልጸዋል። ሴክተሮችን በሴክተር ደረጃ እንፈራረማለን ከመምሪያዎች ጋር መምሪያው ከወረዳ ጽሕፈት ቤቶች ጋር ትላንት ጤና ጀምረዋል በዛ ሂደትም እስከታች መሬት ለመውረድ የሚችልበት ሁኔታ ኖሮ መረጃዎችንም አጠቃላይ ተግባሮችንም ትራንጉሌት እያደረግን እየገመገም ውጤታማ ስራ መስራት የሚችልበት ሁኔታ መኖር መቻል አለበትና ስልጠናውን አንደኛ ተግባራዊ ማድረግ ያስፈልጋል ሰዓታችንን በአግባቡ መጠቀም የሚችልበት ሁኔታ ያስፈልጋል አሁን ብዙ ረፍት ያስፈልጋል ሁለንተናዊ ብልጽግና ጉዞ መሰረት እየጣሉ የመጡ ተግባራትን የአመራር ቁርጠኝነትና የህዝብ ተሳትፎን ከወትሮ በተለየ መልኩ ማጠናከር ያስፈልጋል ሲሉ አስገንዝበዋል። የተያዙ ግቦችን በተሳካ መልኩ ለማከናወን ከወቅቱ ጋር የተጣጣመ ተግባራትን መፈጸም እንደሚገባ አቶ እንዳሻው ከበደ ጠቁመዋል። በቀጣይ 90 ቀናት ውስጥ ተግባራትን በጥራትና በውጤታማነት በማከናወን የለውጥ ጉዞ በተጨባጭ እንዲቀየር ማስቻል ያስፈልጋል በማለት ገልጸዋል። በእነዚህ ወራት ውስጥ ተጀምሮ ያልተጠናቀቁ ተግባራትን በፍጥነት በማጠናቀቅ አዳዲስ ስራዎችን አቅዶ በመጀመር ተደማሪ ውጤት ማስመዝገብ ግዴታ ነው ብለዋል። አገሪቱ ባስቀመጠችው የሁለንተናዊ ብልጽግና ማሳካት የሚገባንን አጠቃላይ ግቦች ማሳካት ያስፈልጋል። ለዛ ግብ ክልሉ የሚያበረክተው አስተዋጽኦ አለ፣ ዞኑ ማበረከት የሚገባው አስተዋጽኦ አለ። ያንን ከዞናችን ተጨባጭ ሁኔታ ካለው ምቃት አንጻር ተገቢውን ስራ ሰርተን ውጤታማ ማድረግ የግድ የሚያስፈልግ ነው የሚሆነው። ስለዚህ ተግባሮቻችንን ያው በፓርቲ መሪነት መፈጸም መቻል አለብን። ያንዳንዱን ለመፈጸም ያው የፓርቲ ዳይሬክሽን አንደኛ መከታተል ያስፈልጋል። አስተባባሪው በትክክል እየገመገመ መሄድ የሚችልበትን ስርዓት ማስቀመጥ መቻል አለበት። ባስቀመጠው ልክ ውይይት ማድረግ፣ ግምገማ ማድረግ፣ ግብረ መልስ መስጠት፣ ቀጣይ ደግሞ ያ የተሰጠው ግብረ መልስ በትክክል ተስተካክሏል አልተስተካከለም የሚለውን እያየ አሁንም ያልተስተካከለ ካለ ሊስተካከል የሚችልበት ሁኔታ አለ። በአጠቃላይ እቅዱ ተረጅነትን ከማስቀረት አንጻር ኢንዱስትሪ፣ ዲጂታላይዜሽን፣ ቱሪዝም፣ ከተማ ልማት ስራዎችንና ሌሎች ግቦችን በተቀመጠው አቅጣጫ መሰረት መጨረስ እንደሚገባ ዋና አስተዳዳሪው አሳስበዋል። ብቁና ተወዳዳሪ እንዲሆኑ ከማስቻል አልፎ ራዕያቸውን እውን ለማድረግ ምቹ ሁኔታ በትምህርት ቤቱ እየተፈጠረላቸው መሆኑን የብሻ ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት አዳሪ ተማሪዎች ተናገሩ። ትምህርት ቤቱ ከከፋ ልማት ማህበር ጋር በመተባበር ለተማሪዎች ውጤት መሻሻል በትኩረት እየሰራ መሆኑ ተመላክቷል። ዘገባውን ያዘጋጀው ታምራት ኃይሌ ነው። ጽዮን ታደለ ታቀርባለች።
እንደ ሀገር እየታየ የመጣውን የትምህርት ጥራት ችግር ለመፍታት መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። ከነዚህም እርምጃዎች መካከል አንዱ የአዳሪ ትምህርት ቤት ማቋቋምና ተማሪዎች ሙሉ ጊዜያቸውን ትምህርታቸው ላይ ብቻ እንዲያተኩሩ ማድረግ ሲሆን ይህም የትምህርት ጥራት ችግርን እንደሚያቃልል ታምኖበታል። በብሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት ትምህርታቸውን ከሚከታተሉ የአዳሪ ትምህርት ቤት ተማሪዎች ውስጥ ያነጋገርናቸው ተማሪ ፍሬነሽ እምሩ፣ ተማሪ ጽናት አምሮትና ምረተ ጽዮን ፍቅሪ የአዳሪ ትምህርት ጊዜያቸው በትምህርት ላይ ብቻ እንዲያተኩሩ እንዳስቻላቸው ገልጸዋል። መምህራኖቹም ከመደበኛ ክፍለ ጊዜ በተጨማሪ ሌሎች ድጋፎችን በማድረግ የተሻለ ውጤት እንዲያስመዘግቡ ጥረት እያደረጉ መሆናቸውን አብራርተዋል። አዳሪ ትምህርት ቤት በመግባቴ በጣም እጅግ በጣም ነው ደስ ያለኝ። ምክንያቱም አብዛኛውን ጊዜ ለሴቶች ቤት የስራ ጫና ሊኖርባቸው ይችላል። ምንም ያክል አይሰሩም ቢባሉ በቀን ውስጥ የተወሰነ ስራ ይሰራሉ። ያንን ስራ እየሰራን የምናሳልፈውን ሰዓት እዚህ በጥናት ማሳለፍ እንችላለን ማለት ነው። አጠቃላይ ቤት ስንሆን ቤተሰቦቻችን አጋጣሚ ከቤት በወጡ ጊዜ ቤቱን እንትን የምንለው እኛ ነን። አሁን እዚህ የምናስበው ትምህርትና ትምህርታችንን ብቻ ነው። እኛ ትምህርታችንን የምናስበው ከሆነ ፍሪ ታይም ተማል ትርፍ ታይም ባለን ጊዜ ወደ ጥናት እንጂ ስራ ምናምን የለንም። በስራ ቦታችን ትምህርት ተክተን እያጠናን እንትን እንላለን ማለት ነው። የትምህርት አሰጣጥ ሁኔታው ደግሞ እዚህ በጣም አሪፍ ነው። ምክንያቱም እዚህ ያውኛ የአዳሪ ተማሪዎች እንደመሆናችን መጠን በጣም አስተማሪዎች በጣም ጥሩ አስተማሪዎች የሚባሉ አንጋፋ መምህራን ናቸው ለኛ የተመደቡልን ማለት ነው። እነዚህ አስተማሪዎች ለኛ የሚሰጡን ትምህርት በጣም በቂ እና ከበቂም በላይ ነው ሲያስተምሩ። አሁን ሌላ ቦታ አንዳንድ ትምህርት ቤትን ካየን መጽሐፍ ላይ የተቀመጠውን አንዳንድ ፖይንት ብቻ በማንሳት የሚያልፍ አለ። እዚህ ግን ከመጽሐፍ ባለፈ የተለያዩ ኤክስትሪሞችን በመጠቀም በጣም የተሻለ ትምህርት እንድናገኝ ያረዱ ነው። ያው ውጤታችን እንዲሻሻል አስተማሪዎች በጣም ብዙ ሆነ ጥረቶችን ያደረጉ ነው። ከነዚህ መካከል መደበኛ ክላስ ከሚያስተምሩት ይልቅ ሰዓቶችን በተቃራኒ ፈረቃ በመጨመር 1 ሰዓትም 2 ሰዓትም ያስተማሩ ብዙ አይነት ጥረቶችን ግሩፕ ወርክን እየሰጡ አንድ ላይ እርስ በራሳችን እንድንረዳዳ ያደረጉ ያስረዱናል። ኖት ሺት እየሰጡ ኖቱን እንድንረዳ ያደረጉናል። አዳሪ ትምህርት ቤት እንግዲህ ዘንድሮ የሁለተኛ ዙር የአዳሪ ተማሪዎች ነን። እዚሁ በትምህርት ቤታችን ውስጥ አስተማሪዎቻችን እንዲሁም ከተለያዩ ወረዳዎች የመጡ ተማሪዎች ስብስብ ነው እና አስተማሪዎቻችንም ውጤት እንድናመጣ በጣም በተመረጡ መምህራን ነው የምንማረው። አሪፍ ናቸው ሁሉም መምህራን። ውጤት እንድናመጣ ጥያቄ ይሰሩልናል። እንዲሁም ያልገባንን ጥያቄ ስንጠይቃቸው ኦፕን ሆነው ነው የሚመልሱልን እና በጥሩ ሁኔታ እየተዘጋጀን ነው። የአዳሪ ትምህርት ቤት መምህርት ውባለም ጌዲ በበኩላቸው የተማሪዎቹን ውጤት ሊያሻሽሉ የሚችሉ ዘዴዎችን በመጠቀም የራሳቸውን ሚና እየተወጡ መሆናቸውን አመላክተዋል። አንደኛ ተጨማሪ ትምህርት መስጠት ነው። ያለንን አቅም ማጠን መጠቀም ነው። በእነሱ ላይ ኢንቨስት ማድረግ ነው የሚገባን። እንደ መምህርም እንደ ትምህርት ቤትም የሚታዩ ነገሮችም እነዚህ ናቸው። ተማሪ የተሻለ ውጤት ሊያመጣ የሚችለው ሞር ኢንቨስት ስታረግበት ነው። ምክንያቱም ካልሰራህበት ካልደከምክበት የተሻለ ውጤት መጠበቅ ይከብዳል። ለዚህም ነው ተጨማሪ ትምህርት እንግዲህ 12ኞችን 12ኛ ክፍል ብቻ ሳይሆን እየተማሩ ያሉት ከስር ከ9ኛ ክፍል ጀምሮ ሜን የሆኑ ነገሮች ወይም ኮመን የሆኑ ነገሮች እስካሁን ድረስ የተለመዱ ማትሪክ ላይ ይመጡ የነበሩትን ለይተው በድጋፍ እየተሰጣቸው ተጨማሪ ትምህርት እየተሰጣቸው እየተደገፉ ነው ያሉት። ተማሪዎቹ በተሻሻሉና በተመረጡ መምህራን እንዲማሩ መደረጉ የተማሪዎች ውጤት እንዲሻሻል የሚያግዝ ነው ያሉት ደግሞ የትምህርት ቤቱ ርዕሰ መምህር ፍቅር ኢየሱስ አርጊስ ናቸው። እነዚህ ተማሪዎች በተሻሉ መምህራን በተመረጡ መምህራን እንዲማሩ ነው እየተደረገ ያለው። መምህራን ፈተና ተፈትነው ብቁ መሆናቸው ተረጋግጦ የተሻሉ መምህራን ናቸው አንደኛ የሚያስተምሩት፣ ሁለተኛ የተጨማሪ ትምህርት የድጋፍ ትምህርት ይሰጣቸዋል፣ ሶስተኛ በቤተ መጻሕፍት ሰፊ ጊዜያቸውን ተጠቅመው እንዲማሩ እስከ ምሽቱ 6 ሰዓት የማንበቢያ ሰዓት ተመቻችቶ ለቤተ መጻሕፍት ተጨማሪ ሰው ለማታ አስነባቢ ተቀጥሮ እንዲያነቡ እየተደረገ ነው። ከዛ ባለፈም ሁል ጊዜ ክትትል ይደረጋል። ተማሪዎቹ አላስፈላጊ ቦታ ላይ እንዳይውሉ ለወንድ ተማሪዎች 2 ዶርሚተሪ ኦር ፕሮክተር፣ ለሴቶቹም እንደዛ 2 ፕሮክተር ተመድቦ ውሏቸውን አዳራቸውን የሚከታተሉ ጊዜያቸውን በተገቢ ሁኔታ እንዲጠቀሙ የማድረግ
ከዛም ባለፈ ደግሞ ከከፋ ልማት ማህበር በየቀኑ ሰዎች መጥተው ይከታተላል። የተማሪዎችን አመጋገብ፣ የተማሪዎችን ውሎ አዳራቸውን በየእለቱ ሊገጥማቸው የሚችሉ ችግሮች ካሉ እየተመካከሩ ከኛ ጋር አብሮ በጋራ የከፋ ዞን ትምህርት መምሪያም ትልቅ ድርሻ አለውና በየጊዜው እየተገናኙ ውጤታቸውን ለማሻሻል የተደረጉ ያሉ ጥረቶች አሉ። ከወላጆች ጋርም በቅርብ ውይይት አድርገናል። በተማሪዎች የሚታዩ ችግሮች ምንድናቸው፣ ውጤታቸውን ለማሻሻል የሚያስችሉ ነገሮች ምንድናቸው የሚሉና ሌሎች ዘርዘር ያሉ ጉዳዮችን አንስተን ተወያይተናል። የከፋ ልማት ማህበር ስራ አስኪያጅ አቶ ቡዛየው ግርማ ማህበሩ ትኩረት ሰጥቶ ከሚደግፋቸው ዘርፎች ውስጥ የትምህርት ዘርፍ አንዱ መሆኑን ጠቁመው በትምህርት ቤቱ የተለያዩ ድጋፎችን በማድረግ የድርሻቸውን እየተወጡ መሆኑን አብራርተዋል። የአዳሪ ትምህርትን በተመለከተ አምና 2017 የትምህርት ዘመን ላይ ነው እንደ ሙከራ የጀመርነው። እንደ ሙከራ ስንጀምር የ12ኛ ክፍል ተማሪዎችን ነው ለይተን ለማስተማር የሞከር ነው። ለይተን ከሪሜዲያል 5 የገቡ ሪሜዲያል ተማሪዎች ጋር በሙሉ ወደ ዩኒቨርሲቲ የገቡበት ሂደት አለ ማለት ነው። ይህን መነሻ በማድረግ እንግዲህ ዘንድሮ 2ኛ ዓመት አስቀጥለናል። እዛ ዓመት እዛ ትምህርት ቤት ላይ ስናስቀጥል አንደኛ ከ9 መጀመር አለበት የሚል ቅድም ስለነበረ ከ9ኛ ክፍል ከሁሉም ወረዳ የተውጣጣ ተማሪ በውድድር እንዲገባ ተደርገዋል። 50 ተማሪዎች በተጨማሪ ደግሞ ከ12ም እንደዚሁ 50 ተማሪዎች ከ12ኛ ክፍል የተሻለ ውጤት ያስመዘገቡ በውጤታቸው የተለዩ ተማሪዎችን ነው ለይተን እያስተማርን ያለ ነው። ይህም በተመለከተ እንግዲህ እንደ ማንኛውም የአዳሪ ትምህርት አስፈላጊ መሰረታዊ ቁሳቁሶችን ለማሟላት ጥረት ተደርጓል። የምግብ አገልግሎት እንደዚሁ ያው ይደረጋል። የመኝታና ሌሎች አገልግሎቶችንም ጭምር በማቅረብ ነው እያስተማርን ያለ ነው ማለት ነውና እንግዲህ ከሞላ ጎደል የተማሪዎች እንቅስቃሴ የትምህርት አሰጣጡም የተሻለ ነው ብዬ ነው። ተማሪዎች ከነበሩበት ትምህርት ቤት አንጻር ሲታይ እዚህ በተሻለ መምህርና በተሻለ የትምህርት አሰጣጥ እየወሰዱ ነው ብዬ ነው ማስበው። የግብርናና ገጠር ልማት ትራንስፎርሜሽን አጀንዳዎችን እውን ለማድረግ የአመራርና የባለሙያ ውጤታማነት ሊጠናከር እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮና ተጠሪ ተቋማት የ2018 በጀት ዓመት ያለፉት 5 ወራት የተግባር አፈጻጸም ግምገማና ቀጣይ አቅጣጫዎች ላይ የውይይት መድረክ በቦንጋ ከተማ እያካሄደ ይገኛል። ዘገባ የክልሉ መንግስት ኮሚኒኬሽን ነው፣ እንደሚከተል ይቀርባል። በመድረኩ የተገኙት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በግብርናው ሴክተር የተለያዩ የንቅናቄ ስራዎችን በመስራት ከመኸር ወጥተን ወደ በልግ መሸጋገር ወቅት ላይ መሆኑና አዳዲስ ኢኒሼቲቭ ተቀርጾ የበጋ መስኖ ስንዴ ስራ ተግባራዊ እየተደረገበት ያለበት መሆኑን ገልጸዋል። በዚህም የአንደኛ ዙር የመደበኛ መስኖ ስራዎች እየተሰራ ያለበት ወቅት ነው ያሉት አቶ ማስረሻ በቅርቡ የበልግ ስራ የሚጀመርበት በመሆኑ እነዚህ ስራዎች በንቅናቄ መምራት ወሳኝና አስፈላጊ መሆኑን አንስተዋል። የግብርናና ገጠር ልማት ትራንስፎርሜሽን አጀንዳዎች እውን የሚሆነው በገጠሩ ማህበረሰብ በተገቢው ተግባራዊ ሲደረግ ብቻ በመሆኑ ለዚህም የአመራርና ስምሪት ሂደትና የባለሙያ ውጤታማነት ሊጠናከር እንደሚገባም ተናግረዋል። በክልሉ በግብርና ዘርፍ ትልቅ አቅም መኖሩን ያነሱት አቶ ማስረሻ ከዚህም አኳያ በግብርና ዘርፍ ከፍተኛ ለውጥና ውጤት በማምጣት በሌሎች ሴክተሮችም ተመሳሳይ ለውጥ ወይም ዝላይ ለማድረግ የሚረዳ በመሆኑ በተለየ አኳኋን መምራት እንደሚያስፈልግ ጠቁሟል። ባለፉት ጊዜ በመኸር ከተሸፈነው 370 ሺህ ሄክታር ውስጥ እስካሁን ምርት አሰባሰብ አፈጻጸም 150 ሺህ ሄክታር መሆኑና አፈጻጸሙን በቀጣይ የተሻለ ለማድረግ በተገቢው መገምገምና መፈተሽ እንደሚገባ አንስተዋል። የዘንድሮ የበጋ ስንዴ ስራ ከወትሮ በተለየ መልኩ ቀድሞ ንቅናቄ በማድረግ ወደ ስራ የተገባና በአፈጻጸም ላይ ትኩረት ሊሰጠውና የበለጠ ማጠናከር እንደሚገባ ተናግረዋል። ከሌማት ትሩፋት ስራዎች አንጻር የተደራጁ መንደሮች ቁጥር ከጊዜ ወደ ጊዜ እያደገ የመጣ ቢሆንም ከሚፈልገው ውጤት አኳያ ብዙ መስራት የሚጠበቅ መሆኑን አብራርተዋል። ሀገሪቱና አርሶ አደሩ ከቡና ልማት በከፍተኛ ሁኔታ ተጠቃሚ እንዲሆኑ የኮንትሮባንድ ቁጥጥር፣ የእሸት ቡና አዘገጃጀትን መፈተሽ እንደሚገባ ጠቁመዋል። በክልሉ ምርትና ምርታማነትን ለማሳደግ የግብርና ግብዓት አጠቃቀም የተሻለ መሆኑን ያነሱት አቶ ማስረሻ የበለጠ ውጤታማ ለመሆን ከአቅርቦትና እዳ አመላለስ ጋር የሚታዩ ማነቆችን እየፈቱ መሄድ ይጠበቃል ብሏል። በግብርና ዘርፍ ዘላቂ የሆነ ውጤት በማምጣት አርሶ አደሩና ሁሉንም ማህበረሰብ ተጠቃሚነት ለማረጋገጥ በክልሉ አንድም የማይታረስ መሬት የለበትም ያሉት አቶ ማስረሻ ለዚህ እያንዳንዱ ቀበሌ በአርሶ አደር የተያዙ ይዞታዎች ተለይቶ መቀመጥ እንደሚገባ አሳስበዋል። የዞኖች ያለፉት 5 ወራት አፈጻጸም የቀረበ ሲሆን በቀረበው አፈጻጸም ላይ ውይይት በማድረግና ቀጣይ አቅጣጫ በማስቀመጥ የሚጠናቀቅ ይሆናል።
ፖሊስ የሀገርን አንድነት የሚያጎሉ ተግባራት እውን እንዲሆኑ የድርሻውን እየተወጣ የሚገኝ ተቋም መሆኑን የካፋ ዞን ፖሊስ መምሪያ አስታወቀ። ከጂኦ ስትራቴጂያዊ ኩስምና ወደ ታደሰ ቁመና በሚል መሪ ቃል ለካፋ ዞን ፖሊስ መምሪያ አመራርና አባላት የተዘጋጀ ስልጠና እየተሰጠ ይገኛል። ዘገባው የባልደረባችን ፍጹም ተሾመ ነው። በስልጠናው የተገኙት የካፋ ዞን ሰላም ጸጥታና ሚሊሻ መምሪያ ኃላፊ አቶ ክፍሌ ጋነቸው የፖሊስ ሰራዊት በተሰማራበት የስራ መስክ በታማኝነት በልበ ሙሉነትና በታታሪነት ተግባሩን እንዲመራ ታስቦ የተዘጋጀ ስልጠና ነው ብለዋል። የፖሊስ ሰራዊት አባላት ለሀገር እድገትና ሉዓላዊነት መከበር የድርሻቸውን ሊወጡ እንደሚገባም በማሳሰብ ዛሬ ሀገራችን ኢትዮጵያ በትላንት በዛሬና በነገ ዘላቂ ብሔራዊ ጥቅሟ ምክንያት የተቋጡ ጦርነቶች አሉ። ያልቆሙ ያልተቋጩ ጦርነቶች። እነዚህ ጦርነቶች በእነማን ነው እየተመራ ያለው የሚለውን በዚህ ስልጠና ላይ በደንብ የምንረዳበት ነው የሚሆነው። ይህ ያልተቋጨ ጦርነት በውስጥ ባንዳዎች እና በውጭ ባዳዎች እየተቀሰቀሰ ወደ ባህር በር ወደ ቀይ ባህር እንዳንጠጋ የተለያዩ ሴራዎች ሲሰሩ ቆይቷል። እነዚህ ሴራዎች እነማን ናቸው ያሰሩ አሉት? ማን ናቸው የውስጥ ባንዳዎች? ማን ናቸው የውጭ ባንዳዎች የሚለውን በዚህ ስልጠና ላይ ፍንትው አድርገን ምንረዳ ነው የሚሆነው። ከዚህ አንጻር ሰራዊቱ ይሄንን ስልጠና በልዩ ትኩረት በመከታተል አገራዊ ተልእኮውን በተሰማራበት ሙያ እንድወጣ ያሳሰብኩኝ የኢትዮጵያን ብሔራዊ ጥቅም ለማሳጣት የሚደረጉ ጥረቶችን መመከት እንደሚያስፈልግ የተናገሩት አቶ ክፍሌም ፖሊስ በተሰማራበት ሁሉ ዝግጁ ሆኖ እንዲጠብቅም አሳስበዋል። የካፋ ዞን ምክር ቤት ዋና አፈ ጉባኤ ወይዘሮ አሚናት ሀሰን በዚህ ወቅት ተገኝተው እንደተናገሩት ወቅቱ ሀገራችን ከተረጂነት ለመላቀቅ የተጋች ያለችበት ወቅት በመሆኑ ስልጠናው እጅግ የጎላ ሚና ይጫወታል ብለዋል። እንደሚታወቀው ሀገራችን ካለችበት የድህነት አረንቋ ከመለመንና ከተረጂነት ለመውጣት ብዙ እየተጋች ያለችበት ወቅት መሆኑ ለሁሉም ግልጽ እንደሆነ ይታወቃል። ያው ድሆች ነን፣ ተረጂዎች ነን። ከተረጂነት ለመውጣት ምን ያስፈልጋል? ምንድነው ጠንካራ መንግስታችን ምንድነው እያደረገ ያለው የሚለውን ነገር በስልጠናው የተካተቱ ብዙ ነገሮች አሉ። ከዚህ ጋር ተያይዞ ምንድነው ስንለምን የነበር ነው አሁንስ ከልመና መውጣት እየተጋን ያለ ነው ምንድነው ከሚለው ጋር ተያይዞ እንደምታወቀው እኛ ስንዴ የሚሰፈርልን አገራት ነበርን። ምናልባት እንደ አካባቢያችን ምናልባትም እንደ ምዕራብ ክልል ወይም እንደ ደቡብ ምዕራብ ክልል በእርግጥ ስንዴ የሚሰፈርለት ሰው የለም። እንደ ሀገር ግን ስታይ በድርቅ የተጎዳን፣ በመፈናቀል፣ በጦርነት በርስ በርስ ጦርነት የተጎዳን ህዝቦች እንደሆን ለሁላችንም ግልጽ ነው ማለት ነው። ከዚህ ጋር ተያይዞ ያው የሀገራችን በዚሁ ልክ ሀገራችንን በጦርነት በማዳከም ጂኦስትራቴጂያዊ ቁመናዋን ለማኮሰስ ከማይችሉ ጠላቶችና የፖለቲካ ትርፍን ለማግኘት የሀገራችንን ብሔራዊ ጥቅም አሳልፈው ከመስጠት ወደ ኋላ የማይሉ የውስጥ ባንዳዎች ያሉባት ሀገር እንደሆነች ይታወቃል። ስልጠናው በሁሉም መዋቅሮች የሚሰጥ በመሆኑ የሚሳተፉ የሰራዊቱ አባላት ሀገር ከነሱ የምትጠብቀውን ለመወጣት በተረባረበ ክንድ መንቀሳቀስና በንቃት መሳተፍ እንደሚጠበቅባቸው ዋና አዛዡ ኢንስፔክተር ዳዊት ደሳለኝ ገልጸዋል። የሀገሪቱ ኢኮኖሚ ሊቀጩ ከሚችሉ ኃይሎች ነው የሀገር ሰላምን ለማደፍረስ የሚጥሩ አካላትን ለመታገልና የሀገርን ሁለንተናዊ ቁመና ለማስጠበቅ ከምንጊዜውም በላይ ፖሊስ ዝግጁ እንዲሆን ይህ ስልጠና ትልቅ አቅም እንደሚሆን ተናግረዋል። ሰራዊቱ ሀገር አሁን የጀመረቻቸውን ግዙፍ ፕሮጀክቶች ከግብ እንዲያደርስ ሚናው የጎላ በመሆኑ ከህዝቡ ጋር በመሆን በጋራ ለማሳካትና ወደ ትውልዱ ለማሻገር የድርሻውንም ያበረክታል ብለዋል። ከዚህ ስልጠና ማግስት የሚጠበቁ ውጤቶች ደግሞ ይኖራሉ። ስልጠናው እስከ ታችኛ እስከ ህዝባችን እንደሚወርድ ይታወቃል። እንደ መንግስት የተያዘ አቅጣጫ ስለሆነ ነገር ግን እንደ ሰራዊት እንደ ፖሊስ አባልና አመራር ምን ይጠበቃል ነው። ስለዚህ አገራችን ትላንትና በአባቶቻችን በርካታ ኢኮኖሚ ከዓለም ፊት የወጣች ሀገር እንደነበረችን በቴክኖሎጂም በስልጣኔም ኢትዮጵያ ትናንት የተሻለች ሀገር እንደነበረች ይታወቃል። ያ ደግሞ የሷን እድገት ወደ ኋላ በተለያዩ በውስጥም በውጭም በተደረገው ጫና ውስጥ አሁን ካሉ ዓለም ሀገራት ውስጥ ወደ ኋላ ይቀርታ የቆየችበት ሁኔታ አለና አሁን ላይ ደግሞ የትላንትናውን ታሪኳን የትላንትናውን እድገቷን የትላንትናውን ስልጣኔዋን ወደ ላቀ ደረጃ በሚያደርስ ሁኔታ ላይ አገራችን እድገት እያስመዘገበች ነው ያለችው ማለት ነው። ይሄን እድገት ሊያስቀጥል የሚችል የሀገርን ሰላም ሊያጸና የሚችል
የፖሊስ ሰራዊት መፈጠር ግዴታ ይሆናል ማለት ነው። ይሄ ስንል ሰራዊቱ ይህን ስልጠና እንደወሰደ ስለ ሀገሩ፣ ስለ አፍሪካ፣ ስለ ዓለም በደም ግንዛቤ ይኖራል። አገሪቱ ላይ ሊደርስ የሚችል ማንኛውም ከየትኛው አቅጣጫ የሚመጣውን ተጽዕኖ ወይንም ጥቃት መከላከል በሚያስችል ሁኔታ ላይ ቁመና ላይ መገኘት ግዴታ ይሆናል ማለት ነው። ፖሊስ ሀገራዊ አንድነቱን ለማስጠበቅና ለማናቸውም ሀገራዊ ጥሪ ዝግጁ እንዲሆን ኢንስፔክተር ዳዊት ደሳለኝ ጥሪ አቅርበዋል። ብዝሃነትና አካታችነትን በማረጋገጥ የዜጎችን እኩል ተጠቃሚነት ማረጋገጥ እንደሚገባ ተመላከተ። በከፍተኛ ትምህርት ለማዘፍ ዳይቨርሲቲ ኤንድ ኢንክሉዥን በሚል ርዕስ ትምህርታዊ ውይይት ተካሂዷል። ዘገባ የትምህርት ሚኒስቴር ነው። አንተነህ ፍቃዱ። የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ክቡር አቶ ኮራ ጥሹኔ በመድረኩ ላይ እንደገለጹት በከፍተኛ ትምህርት ዘርፍ ብዝሃነትና አካታችነትን ለማረጋገጥ እየተሰራ ይገኛል ብለዋል። ብዝሃነትና አካታችነትን በማረጋገጥ በዘርፉ ያሉ እድሎችን እኩል ተጠቃሚነት ለማረጋገጥ እየተሰራ ቢሆንም ከሚጠበቀው አንጻር ብዙ መስራት እንደሚገባም ክቡር ሚኒስትር ዴኤታው ጠቅሰዋል። አካታችነትና ብዝሃነት የአመለካከት ጉዳይ መሆኑን የጠቀሙት ክቡር አቶ ኮራ ተግባራዊነቱን ለማረጋገጥና ለማስፋት ስራዎችን አጠናክሮ ማስቀጠል እንደሚገባም አስገንዝበዋል። በከፍተኛ ትምህርት ውጤት ተኮር የትምህርት አሰጣጥና ብዝሃነትና አካታችነት ላይ ያተኮረውን ትምህርታዊ ገለጻ በአዲስ አበባ ዩኒቨርሲቲ የአካቶ ትምህርት ክፍል መምህርና ተመራማሪ የሆኑት ፕሮፌሰር አለማየሁ ተክለማርያም ሰጥተዋል። በከፍተኛ ትምህርት ብዝሃነት አካታችነትና ውጤት ተኮር ትምህርት አሰጣጥ ጥራቱን ለጠበቀ ትምህርት ወሳኝ መሆኑን ፕሮፌሰር አለማየሁ ጨምረው ተናግረዋል። በትምህርታዊ ገለጻው የተሳተፉት የከፍተኛ ትምህርት ዘርፍ አመራሮችና ባለሙያዎች በዕለቱ ያገኙትን እውቀትና መረጃ በተጨባጭ ለሚያከናውኑት ስራ ተጨማሪ አቅም እንደፈጠረላቸው ጠቁመዋል። የመምህራንና ተማሪዎች ልማት ዴስክ ኃላፊ አቶ በየነ ተዘራ በበኩላቸው በቁልፍ የአፈጻጸም አመልካች እቅድ መሰረት በየሳምንቱ በተጋባዥ እንግዳ ትምህርታዊ የግንዛቤ ማስጨበጫና እውቀት ሽግግር መድረክ እንደሚካሄድም ገልጸዋል። በኤሌክትሪክ ኃይልና መሰረተ ልማት ላይ የሚደርስን ስርቆትና ውድመት ለመከላከል ሁሉም የበኩሉን እንዲወጣ ጥሪ ቀረበ። የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንዳሉት በተለያዩ አካባቢዎች በኤሌክትሪክ መሰረተ ልማት ላይ የሚደርስ ስርቆትና ውድመት ከጊዜ ወደ ጊዜ እየጨመረ ነው ብሏል። ዘገባ የፋና ሚዲያ ኮርፖሬት ነው። ቤተልሔም ምሩ ታቀርባለች። የኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር እንደገለጹት ባለፉት 4 ወራት በኤሌክትሪክ መሰረተ ልማት ላይ 107 ጉዳቶች መፈጸማቸውን ጠቁመው ከእነዚህ ውስጥ 10 የወንጀል ክሶችን በመመስረት ጉዳዩ በፍርድ ሂደት ላይ ሲሆን ቀሪዎቹ ደግሞ በምርመራ ላይ ይገኛሉ ብለዋል። በሩብ ዓመቱ በኤሌክትሪክ መሰረተ ልማት ላይ በተፈጸመ ስርቆት ውድመትና የኃይል ስርቆት ከ143.29 ሚሊዮን በላይ ብር ጉዳት መድረሱን አቶ አንዋር ለፋና ዲጂታል ገልጸዋል። በተለይም የኃይል፣ የትራንስፎርመር፣ የኤሌክትሪክ አስተላላፊ ኬብል ስርቆት እንዲሁም በመኪና ግጭት የሚደርስ የመሰረተ ልማት ውድመት በስፋት እንደሚስተዋል አስረድተዋል። በመሰረተ ልማት ላይ እየደረሰ ያለው ጉዳት ከግለሰብና ከተቋም አልፎ በሀገር ኢኮኖሚ ላይ አሉታዊ ጫና እያደረሰ እንደሚገኝ አስገንዝበዋል። በቀጣይ የመሰረተ ልማት ጥበቃ ስራን ለማጠናከር ከፍትህ አካላትና ከሌሎች ባለድርሻዎች ጋር በትብብር እንደሚሰራም ገልጸዋል። በኤሌክትሪክ ኃይልና መሰረተ ልማት ላይ የሚደርስን ስርቆትና ውድመት ለመከላከል ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ